Hey, welcome back. በዚህ ፖድካስት ከዚህ በፊት ሰምታችሁት ሊሆን ይችላል ስለ ከፍተኛ ደም ግፊት እናወራለን። በጥልቀት እንተረጉማለን። በትክክል ምን ማለት እንደሆነም እናያለን። ከፍተኛ ደም ግፊት የሕክምና ቃል ነው፣ ግን በመጀመሪያ የደም ግፊት ምንድነው የሚለውን እንይ። ልብ በሰውነት ዙሪያ ደም ስትመታ አርተር የሚባል የደም ቧንቧ ግድግዳዎች ላይ የሚፈጠር ግፊት ምን ይባላል? የደም ግፊት ይባላል። እንደ ምሳሌ የደም ቧንቧዎችን በውስጣቸው ውሃ ያለ የአትክልት ማጠጫ ቱቦን ብንወስድ እና በቱቦ ውስጥ የሚያልፈውን ውሃ ደግሞ እንደ ደም ብናስብ ቱቦ ውስጥ ያለው ግፊት በጣም ለረጅም ጊዜ ከሆነ ቱቦ ሊጎዳ ይችላል። ምክንያቱም ከውሃው ግፊት የተነሳ ማለት ነው። የደም ስሮች ውስጥም የሚከናወነው ይሄ ነው። ቱቦ ውስጥ የደም ቧንቧ ቱቦ ውስጥ ስፔሻሊ አርተሪ ላይ የደም ግፊት ከፍ ሲል ይህ ምን ይባላል? ከፍተኛ የደም ግፊት ይባላል። ስለዚህ ይህ ከፍተኛ ደም ግፊት በቀላሉ የደም ቧንቧን በጣም ለረጅም ጊዜ የሚገፋ ወር እየገፋ የሚሄድ ማለት ነው እና ይህ ደግሞ ጥሩ ነገር አይደለም። ሁለት ቁጥሮችን በመጠቀም የደም ግፊትን እንለካለን። ከላይ ያለው ቁጥር ሲስቶሊክ ፕሬሸር ተብሎ ይጠራል። ልብ በሚመታበት ጊዜ የደም ቧንቧ ግድግዳዎች ላይ ምን ያህል ግፊት እንደሚጨምር ያሳያል። ሁለተኛው ቁጥር ደግሞ ዲያስቶሊክ ፕሬሸር ነው። ይህ ደግሞ ከታች የሚገኝ ቁጥር ሲሆን ልብ በምቶች መካከል እረፍት ስታደርግ ያለው የግፊት መጠንን ያሳያል። ሲስቶሊክ ፕሬሸር ልብ ፓምፕ ስታደርግ ምን ያህል ፕሬሸር እንዳለ የሚለካ ሲሆን ዲያስቶሊክ ፕሬሸር ደግሞ ፓምፕ ካደረገች በኋላ እረፍት ላይ ስትሆን ያለው የግፊት መጠንን ይለካል ማለት ነው። እነዚህ ቁጥሮች ተለክተው ግፊቱ 120 በ80 ሚሊ ሜትር ሜርኩሪ ከሆነ ኖርማል ግፊት ይባላል። ጤናማ ግፊት ነው። የደም ግፊቱ ተለክቶ ግን በቋሚነት በ140 በ90 ወይም ከዚያ በላይ ከሆነ ከፍተኛ ደም ግፊት አለ ማለት ነው። ከክሊኒካል እይታ አንጻር የአርተሪ ደም ግፊት ያለማቋረጥ ከፍ ሲል ምን ይባላል? ከፍተኛ የደም ግፊት ይባላል። ሐኪሞች ብዙውን ጊዜ በሁለት ይከፍሉታል። ደረጃ 1 እና ደረጃ 2 ከፍተኛ የደም ግፊት ብለው። ደረጃ 1 ከፍተኛ የደም ግፊት ከላይ ያለው ቁጥር 130 እስከ 139 ሆኖ ዲያስቶሊክ ፕሬሸሩ ከታች ያለው ቁጥር ማለት ነው ከ80 እስከ 89 ሚሊ ሜትር ሜርኩሪ መካከልና እነዚህን ቁጥሮች ከሆነ ደረጃ 1 የደም ግፊት ተብሎ ይከፈላል። ደረጃ 2 ከፍተኛ የደም ግፊት ደግሞ 140 በ90 ሚሊ ሜትር ሜርኩሪ ወይም ከዚያ በላይ ከሆነ ይህ ደረጃ 2 ብለው ይከፍሉታል እና ሌላው ደግሞ ከ180 በ120 ሚሊ ሜትር ሜርኩሪ በላይ በሚሆንበት ጊዜ የድንገተኛ ጊዜ እንክብካቤ የሚፈልግ ሁኔታ ተደርጎ ይቆጠራል። የአንድ ጊዜ ከፍታ ሳይሆን ከጊዜ በኋላ ቀጣይነት ያለው ከሆነ ከፍተኛ የደም ግፊት ይባላል። ደም ግፊት አደገኛ የሆነበት ምክንያት ብዙውን ጊዜ ዝምተኛ ስለሆነ ነው። ምንም አይነት ህመም ሳይኖር፣ ምንም የማስጠንቀቂያ ምልክቶች ሳይኖሩ ለአመታት ሊኖር ይችላል። ነገር ግን በዚያን ጊዜ እንደ ልብን፣ ኩላሊትን፣ አይንን፣ አንጎልንና አስፈላጊ የሆኑ የአካል ክፍሎችን ገዳይ ተብሎ የሚጠራው ብዙውን ጊዜ ሰዎች በመደበኛ ምርመራ ወቅት ቼክአፕ ሲመጡ ወይም በሚያሳዝን ሁኔታ የልብ ድካም ወይም ስትሮክ ካጋጠማቸው በኋላ ነው ከፍተኛ ደም ግፊት እንዳለባቸው የሚያውቁት። ምክንያቱም እነዚህን ውስብስብ የሆኑ በሽታዎች ያመጣው ከፍተኛ ደም ግፊት መኖሩ ስለሆነ ማለት ነው።